ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የአሰብ ፕሬስ ዩቲዩብ ቻናል ቤተሰቦች፣ በዛሬው ዕለት ሀገራችን ኢትዮጵያም ሆነች መላው ዓለም በከፍተኛ የፖለቲካና የጂኦፖለቲካ ትኩሳት ውስጥ ይገኛሉ። ትናንት የተካሄደውን ታላቅ ሀገራዊ ምርጫ ተከትሎ ዛሬ የወጡ መረጃዎችና ከቀይ ባህር በስተጀርባ እየተሰሙ ያሉ የዓለም ሀያላን ምስጢራዊ አካሄዶች ነገሮች ሁሉ ወደ አዲስ ምዕራፍ እየተቀየሩ መሆኑን ያበስራሉ። በዛሬው ዕለታዊ የዜና ትንታኔያችን ከምርጫው ማግስት የወጡ ትኩስ የአገር ውስጥ መረጃዎችን፣ በትልልቅ ከተሞች አካባቢ ያለውን የጸጥታ ሁኔታና ከሁሉም በላይ ደግሞ የዶናልድ ትራምፕ አስተዳደር በአፍሪካ ቀንድና በቀይ ባህር ላይ የጀመረውን አዲስና አስገራሚ ስልታዊ እርምጃ ዝርዝር ሁኔታ ይዘንላችሁ ቀርበናል። ይህ ቪዲዮ የሀገራችንን የወደፊት ዕጣ ፈንታ ፍንጭ የሚሰጥ በመሆኑ እስከ መጨረሻው ድረስ በጥንቃቄ እንድትከታተሉን እንጋብዛለን። ወደ መጀመሪያውና ወደ ትኩስ ሀገራዊ መረጃ እንለፍ። ትናንት ሰኞ መላው የኢትዮጵያ ሕዝብ በነቂስ ወጥቶ ድምጹን እየሰጠበት ሀገራዊ ምርጫ በሰላም መጠናቀቁ ይታወቃል። ዛሬ ግንቦት 25 ቀን መላው አገሪቱ ትኩረቱን ያደረገው በድምጽ ቆጠራው ሂደት ላይ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ በየምርጫ ጣቢያው የሰበሰቡትን ኮረጆዎችና የድምጽ መስጫ ወረቀቶቹን በከፍተኛ ጥንቃቄ የመቁጠርና የማደራጀት ስራ እየሰራ መሆኑን ገልጸዋል። የመጀመሪያ ደረጃ ጊዜያዊ ውጤቶች በየደረጃው ይፋ መሆን ይጀምራሉ ተብሎ የሚጠበቅ ሲሆን ህዝቡ ውጤቱን በከፍተኛ ጉጉትና ትዕግስት እየተጠባበቀ ይገኛል። የጸጥታ አካላት በሰጡት መግለጫም ምርጫው በአብዛኛዎቹ የአገሪቱ ክፍሎች ያለምንም የከፋ የጸጥታ ችግር በሰላም መጠናቀቁ ተገልጿል። ይሁን እንጂ ዛሬም ቢሆን ከምርጫው ማግስት ጋር ተያይዞ ሊፈጠሩ የሚችሉ ስሜታዊነቶችንና አለመግባባቶችን ለመከላከል በትልልቅ ከተሞች በዋና ዋና የትራንስፖርት መናኸሪያዎችና ስልታዊ ቦታዎች ላይ ከፍተኛ ጥበቃና ክትትል እየተደረገ ይገኛል። ይህ መረጋጋት አዲስ መንግስት ስልጣን ተረክቦ ወደ ዋና ዋና ብሔራዊ ጉዳዮች በተለይም ወደ ባህር በርና ወደ ዲፕሎማሲያዊ ስራ ለመግባት ትልቅ መሰረት የሚጥል ነው። ይህ በእንዲህ እንዳለ ዛሬ በአዲስ አበባ የፖለቲካ ክበቦች ውስጥ ሌላ ትልቅ አጀንዳ በሰፊው እየተነሳ ነው። እሱም ከምርጫው ማግስት በኋላ ኢትዮጵያ ከአስመራ ጋር የምትመሰርተው አዲሱ ግንኙነት ነው። የፖለቲካ ተንታኞች እንደሚጠቁሙት አዲሱ መንግስት ስልጣን ከያዘ በኋላ በቀዳሚነት ከሚገጥሙት ታላላቅ የቤት ስራዎች መካከል በቀይ ባህር ቀጠና ላይ የኢትዮጵያን ስልታዊ ጥቅም ማስከበር ነው። ሰሞኑን ሲናፈሱ የነበሩ የመሪዎች የሰላም ጉዞና የኤርትራ ማዕቀብ መነሳት ወሬዎች ዛሬም በስፋት እየተተነተኑ ይገኛሉ። ኢትዮጵያ የውስጥ ምርጫዋን በሰላም ማጠናቀቋ በውጭው ዓለም ያላትን የመደራደር አቅም ከፍ ያደርገዋል። አሁን ላይ በአፍሪካ ቀንድ አዲስ የሰላምና የኢኮኖሚ ትስስር አየር እየተነፈሰ ሲሆን ይህ አየር ወደ አሰብ ወደብ የሚወስደንን የዲፕሎማሲ በር በሰላማዊ መንገድ ሊከፍተው ይችላል የሚል ከፍተኛ ተስፋ እየተሰነዘረ ነው። አሁን ደግሞ በቀጥታ ወደ ዓለም አቀፍ መረጃዎች እንለፍ። በዋሽንግተን በኩል የወጡት የዛሬ መረጃዎች እጅግ አስገራሚ ናቸው። የፕሬዝዳንት ዶናልድ ትራምፕ አስተዳደር በአፍሪካ ቀንድና በቀይ ባህር ላይ አዲስና ጠንከር ያለ ስልታዊ ፖሊሲ መከተል መጀመሩ ይፋ ሆኗል። ትራምፕ በቀይ ባህር ላይ ሰላምና የንግድ መስመሮች ፍሰት እንዳይደናቀፍ ጥብቅ መመሪያ ሰጥተዋል። አሜሪካ በቀጠናው ላይ ያላትን የበላይነት ለማረጋገጥ ከአካባቢው መሪዎች ጋር የምታደርገውን ሚስጥራዊና ይፋዊ ግንኙነት ዛሬ በከፍተኛ ሁኔታ አፋጥናዋለች። ከሳምንት በፊት የኤርትራ ማዕቀብ መነሳትም የዚህ ታላቅ ዲፕሎማሲያዊ እቅድ አካል መሆኑ ዛሬ ይበልጥ ግልጽ እየሆነ መጥቷል። በሌላ በኩል በቀይ ባህርና በኤደን ባህረ ሰላጤ አካባቢ ያለው የሀያላን መንግስታት የአሜሪካ፣ የቻይናና የባህረ ሰላጤው ሀገራት ወታደራዊ ፉክክርም ዛሬም እንደቀጠለ ነው። በዚህ የጸጥታ ውጥረት ምክንያት የዓለም የባህር ላይ የንግድ መጓጓዣ ዋጋ መጠነኛ ጭማሪ አሳይቷል። ይህ የዋጋ ጭማሪ ወደብ ለሌላቸውና በከፍተኛ ኪራይ ወደብ ለሚጠቀሙ ሀገራት እንደ ኢትዮጵያ ያሉ ትልቅ የኢኮኖሚ ጫና የሚፈጥር በመሆኑ ሀገራችን የራሷን የተረጋጋ አማራጭ ወይም ዘላቂ የወደብ ስምምነት እንድታገኝ የሚያስገድዳት ወቅታዊ ሁኔታ ሆኗል። የተከበራችሁ የአሰብ ፕሬስ ቤተሰቦች የዛሬው ማክሰኞ ግንቦት 25 ቀን 2018 ዓ.ም ውሎ ያደመቁ ሀገራዊና ዓለም አቀፍ መረጃዎች እነዚህን ይመስላሉ። የሀገራችን ምርጫ ማግስት ጉዞና የዶናልድ ትራምፕ አዲሱ የቀይ ባህር ፖሊሲ በአንድ ላይ ተዳምረው በአፍሪካ ቀንድ ላይ አዲስ ታሪክ እየጻፉ መሆኑ ግልጽ ነው። እናንተስ በዛሬው ዕለታዊ መረጃዎች ላይ ምን ታስባላችሁ?
ከምርጫው ማግስት የሚመጣው አዲሱ መንግስት እነዚህን የዓለም አቀፍ የጂኦፖለቲካ እድሎችን ተጠቅሞ የኢትዮጵያን የባህር በር ጥያቄ ማስከበር ይችላል ብላችሁ ታስባላችሁ? ያላችሁን ጠንካራ አስተያየትና ትንተና ከታች ባለ የኮሜንት መስጫ ላይ አስፍሩልን፣ በሰፊው እንወያይበት። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳትረሱ። ሌሎች ቪዲዮዎችም እንዲደርሷችሁ ሼር አድርጉት። እንዲሁም ያሉ ወቅታዊ ታሪካዊና ቁም ነገር አዘል መረጃዎች በየቀኑ ቀድመው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። አሰብ ፕሬሶችንን ሰላም ለሀገራችን። እናመሰግናለን።